ቤት እያለሁ ጠይቅ ያልኩሽ እኮ ቅብረር ብዬ አገር ቤትም እያለሁ ወይ አባቴን እድሜና እኔ እኮ አባቴን ወደው እናቴን ሳይለዚህ ነው አባቴ ወይ ሞቼ እኮ ነው ወደው። ለምን አገር ቤትም እያለሁ የግል ትምህርት ቤት ነው የሚያስተምረኝ። ደና ምግብ በልቼ ነው ቁልጭጭጭጭ የሰው ምሳቃ እያየሁ እንዳንቻውን የሰው ምሳቃ እያየሁ አላደኩኝም። በአንቺ ቤት ለውጥ ማለት ነው የማውቀው። አረብ ሀገር ያሉ ሰዎች ለውጥ ማውቀው ቤታቸውን አሰርተው እዚህ ያሉ ቤታቸውን አሰርተው ቤታቸው ውስጥ ገብተው ከልጆቻቸው ጋር ከትዳር ይዘው ምናምን ሲኖሩ እንጂ አንቺ ምኑን ተለወጥሽ? ሶሻል ሚዲያ ባይኖር ዜሮ ነሽ። እውቀት የለሽ፣ ችሎታ የለሽ፣ ታለንት የለሽ፣ ዜሮ ነሽ። ክፉ ነሽ። በዛ ላይ ገንዘብ አይበረክትልሽ። ለሰው አትሰጪ፣ አታካፊ። ሃማ የድሬዳዋ ሃማ የድመት እንስሳ ተመሳሳዩ ሃማ ማለት አንቺ ነሽ። ገንዘብ እኮ አይበረክት፣ አትጠግቢም። ሰው አምተሽም ሰው አሻሽጠሽም ቱርክ ላይ ሴቱን አሻሽጠሽም እነ ቴዲ አፍሮ ሚስት ሁሉ ሳትቀር አምተሽም ምንም አያልፍልሽም። ሆድሽ ክፋት ነው ያዘለው። ክፉ ሴት ነሽ። በህይወቴ ብዙ ክፉ ሴት አይቻለሁ። እንዳንቺ አይነት አውሬ፣ ምቀኛ፣ ክፉ መርዝ ሴት በህይወት ዘመን አይቻላል። ክፉ ሴት ነሽ። አያልፍልሽ፣ አይለፍልሽ። በልጅሽ የምነግጂ ልጁ የታመመበት 15 ቀን በውስኪ እጁን እየታጠበ አይራጭ። ልጄ ትቀድማለች። ቤታ ልጄን ተናገረች ቢባል ኑሮዬን ቀጥ ብዬ ኖሬ መጀመሪያ ኑሮሽን ስንኖሪ ነው ሶሻል ሚዲያ ላይ የምትመጪው። ቤቴ ሲጸዳ ነው፣ ምግብ ስትሰሪ ነው፣ ልጅሽን በትክክል እንትን ስትይ ነው። ከዛ በኋላ ሶሻል ሚዲያ የሚቀድም ነው። ገባሽ? እኔ ልጅ ኖሮኝ ልጄ ታማዚ ሶሻል ሚዲያ ላይ ቤታን ያጠፋናት ለምን ባናታቸው አይተከሉም? ልጄ ትቀድማለች። እንደዛ ነው የምለው እኔ እከካ ምን ነው ፍቅሮች ያረ ፍቅር እንዲስገልጹ ከማሜ ጋር ታወሩ ብላ ታንቃ እንዲሲል ብላ ልትሞት እንቅልፍሽም አልተኛሽ። እኔን እንዳለ እየዞር አንቺ የምታስቢያቸውን ሁሉ አቃቸዋለሁ። እየዞርክ እንዳለ ታረቃቸዋለሁ። መታረቅ ያለ ይሄ እኔ ቤታ ኩሩ ነኝ። ስታረቅ ራሱ ማለት ነው አመታች ፈይቶብኝ ነው። አንዴ ከወደድኳቸው ወዳቸዋለሁ። ሞቼ ነው ወዳቸው። ከጠለዋቸው ደግሞ አርቄ ከታፍኳቸው ደግሞ ጊዜ የምሰጣቸውም ሰዎች አሉ። እንዴት አድርጌ አንቺን እንዴት እንደማደርግሽ አቅሻለሁኝ። ነገ ደግሞ ዩቲዩብ ላይ እገባለሁ። ዩቲዩብ የቆመ መስሎሽ ነው? አልቆመም። ነገ እገባለሁ፣ ሳይሻለሁ። እኔና አንቺ ዘንድሮ ተያይዘናት እናልቃታለን። ቆይ እያረፍን እንሄዳለን። ምንድን ነው ያልኩሽ? በጎች ምላችሁ ለዛ በጎችማ ቂጥሽን በሳንጃ ነው የጠነቀሉልሽ። እኔ አይምሮሽን ከላይ ሰረብረምሽን ከሜዱላሽ ሳናጋልሽ በጎች የምትያቸው ደግሞ አዙረው ቂጥሽን በሳንጃ ወቅተውልሻል። ለዛ ነው ተከታዮች የሚያሳብዱሽ። አንቺ ተከታዮች እዚያው መጣው እኔ አንቺን ስሰድብሽ መጣው አይሰድቡኝም። ለምን? እየጎረጎሩ ነው ወይ ይጎረጉራሉ ወይ ይበላሉ። ስለዛ እጃቸው የኔ ልጆች ግን እኔ የሚወዱ የሚከተሉኝ ግን እኔ ስነካ ጠበቃ መከታይ ናቸው። ላጥ አድርገው ነው የሚጽፉልሽ። አይጎረጉሩ አይበሉ። የአንቺ እጃቸው በምን ይከላከሉልሽ? በደና ነገር አላስተማርሻቸው። መጎርጎር ላይ ያስተማርሻቸው። በአንድ እጃቸው ይጎረጉራሉ፣ በአንድ እጃቸው ይበላሉ። ስለዚህ ሁለት እጃቸው ይያያዛል። ስሰድብሽም አይጽፉልሽም፣ አይጋፈጡልሽም። አይሽ ልዩነታችን እሱ ነው። በጎቼ ናቸው የሚያንጫጩሽ። በቃ አንቺ ፍላጎትሽ ሰው ሁሉ እኔን ጠልቶ ደጋፊ አጥቼ ውድቀቴን ነው የምትመኝ። አይሆንም። እግዚአብሔር አምላክ ካለኝ ከፍታ ላይ ከፍ ያድርገኝ። ገንዘብ አልፈልግም። እኔ ለገንዘብ አልሮጥም፣ አልንሰፈሰፍም። ለዛ ነው እኔ ገንዘብ እግዚአብሔርን እኔ አወጣለሁ። ለምንድን ነው አምላኬ ዜሮ አያስቀረኝም ፈጣሪ። እኔ ለምን እንደሆነ አላውቅም። እዚህ ቲክቶክ ላይ ካላወጣለሁ ለራሴ አወጣለሁ። ግብግብ ስቅንቅና አለን። አላያችሁም? እንትና ያለችውን ትራስ ስር ገንዘቡን አስቀምጦ ሞተ እንዳለችው እንደዛ አይደለም። እናቴ እንሳይ ያለኝን ገንዘብ መርዳት ካለብኝ እረዳለሁ። አላንገራግርም። እንዴት ረዳው? ለምን ረዳው? በምን ምክንያት? ነገ አይቆጨኝም። ነገ አገኘዋለሁ፣ ሰጣለሁ። ለራሴም አወጣለሁ። መልበስ ካለብኝ ለብሳለሁ። የቤት ዕቃ መግዛት ካለብኝ ገዛለሁ። ቢልሽ እኔ ገንዘብ ባጣና ቢቸግረኝ ወጥቼ ለአደባባይ አልሰጥም። ለቤት ዕቃ ማሟላት ካስፈልገኝ አሟላለሁ። ለራሴ ማድረግ ካለብኝ አስፈልገኝ አደርጋለሁ። ያ ሁሉ አንበሳ ስረጭ እኮ ስቁቁን ወይም ደግሞ ባይኖረኝ ሽጉጥ አድርጌ ይዛለሁ። የምከፍለው ባይኖረኝ እንጂ ሰው እኮ እየራበው እኮ ለእናንተ አያደርግም። ከራሴ ቢተርፍ ነው ለሰው ማድረግ የጀመርኩት። እሺ ትቀኛለሽ። በቃ ቅናተኛ ነሽ። ቅናት መልክ ቢኖረው ፊንገር ናት። አሁንም ስለኔ ነው የምታወሩ። መቼ እንደምታቆሚ መድኃኒዓለም የሚያውቀው። እናንተ እኮ በጎች ናችሁ። በምክንያት ህይወትን ለመቀየር የመጣ ሰው ቢሆን ኑሮ አክሴፕት አደርግላችኋለሁ። ህይወትን ለመቀየር የመጣ ሰው ቢሆን ኖሮ የአንቺ ህይወት ተቀይሯል። ጎርጓሪ
ህይወት ምን እንደሆነ ያልገባው በሱስ ነገርባችሁ ጡዘው ከአሜሪካ ሲስተም ውስጥ ወጥተው ቤት ውስጥ የሚውሉ ሰዎች እናንተን ራስ ያረጓችሁ ሳይ ያናድደኛል። እኔ ግን የትኛው ዲያስፖራ ነገር እናቴን የሳኝነ እቺን ከዚች ጋር የሚውል ዲያስፖራ እኔ ምን አይነት ዲያስፖራ እንደሆነ አላውቅም። ከሲስተም ወጣችሁ ቤት ውስጥ የምትኖሩ እንደማይገናኝ እኮ ወሬ ነው እኮ የምታወራው። የሰው ልጅ እኮ አንቺን ጥላም ከሲስተም የወጣ ሰው ሆምለስ ነው የሚሆነው። ሼልተር ውስጥ ነው የሚኖረው። ሼልተር ውስጥ ሆምለስ ሆኖ ቤት ውስጥ ለመኖር ከሲስተም የወጣ ሰው አይኖርም። አንቺ ደንቆሮ አፓርትመንት ውስጥ ለመኖር ከሲስተም የወጣ ሰው አይኖርም። እንዴት አድርገን ነው የምናስረዳት? ሊዝ ውስጥ ጋይ ስትገቡ እኮ ታይቶ ምናምን እኮ ነው ዝም ብሎ። እንዴት ነው የትኛውን ዲያስፖራ የነገራት በፈጣሪ? ይሄ እኮ ሀገር ቤት እኮ አይደለም እኮ። ሀገር ቤት ከስራ ተባረሻል ባለጌ ነሽ ተብለሽ ጎረቤት ሀገር በቃ ገንዘብ ሰጣለሁ ቴት እያለኝ ምናምን ብለሽ ምገቢበት እኮ አይደለም አሜሪካን ሀገር። ሁሉም እኮ ስርዓትና ህግ አለው። ከሲስተም ወጣችሁ ቤት ውስጥ ትኖራላችሁ። የአባቴ ቤት ነው እቺ ድልብ መሀይም ማን ነው የነገራት? ግን እንደዚህ ብሎ ተጫወቱብሽ። ግን እሺ ምክንያቱም እንደነገርኳቸው እኔ ትናንትና በ17 ዓመት አረብ ሀገር ሴሽን ሴድ ህይወቴን ለመቀየር ነበር። ግን አልቀየርሽውማ። በአረብ ሀገር የተለወጠ ሰው ልንገርሽ፣ ሽንት ቤት አጥበው አረብ ሀገር ክብር ለአረብ ሀገር ላለው እንዳንቺ አይነት ሴተኛ ዳሪ ላመሰግን አልችልም። ግን አረብ ሀገር ያሉ ልጆች እኔ የማውቃቸው አገራቸው ላይ ቤት ሰርተው ቀብረር ብለው የሚኖሩ ነው የማየው እንጂ ጠዋትና ማታ አንቺ እኮ አረብ ሀገር ከሰራሽ ሽንት ቤት ካጠብሽ ቱርክ ከሰራሽ ገንዘቡ ወዴት ሄደ? ዛሬ ሰው የሚያሳማ ገንዘብ አይኖርሽም ነበር ስላልሰራሽ። ሆዳም ጅብ ስለሆንሽ ገንዘቡን በሆድ ስለጨረሽው አሁንም ሰው ምታም ዩቲዩብ ስራዬ ነው ልጄ የማስተዳድርበት ነው አልሽ። አየሽ አረብ ሀገር የፈጋሽ ቢሆን የሰራሽ ቢሆን በሰራሽበት ገንዘብ የሆነች ነገር ትከፍቺ ነበረ። ትከፍቺና የሰውም አይናታይ ከሰውም አትናከሺ፣ የሰውም ትዳር አትበትኝ፣ ሰውንም ስም አትሰጪ። ያችን ነገር በከፈትሽባት ልጅሽን እያስተዳደርሽ ትኖሪ ነበረ። አረብ ሀገር ስላልሰራሽ ስለምሸረሙጭ ገላሽን ስለሸጥሽበት ገንዘብ የለማ። ኑሮዬን ልጄ የማስተዳድረው ዩቲዩብ ላይ ነው አልሽ አይደለ? ጋይስ እውነት እናወራ። አረብ ሀገር የሰራ የፈጋ ገንዘብ ያለው ሰው ሲለወጥ ነው ያየ ነው። ይሄው እንዲያደረኩኝ ከአረብ ሀገር መጥቼ እናት የለሽ አባት የለሽ። ሌሎቹ እንኳን ብራችንን ለእናት ለአባት ልከን ተበላን ነው የሚሉት አይደለ? ተበላን፣ ቤተሰቦቻችን በሉን፣ ለባሌ ልኬ ባሌ በላው ምናምን የሚሉትኝ። አንቺ እናት የለሽ አባት የለሽ። እኔ እህትም ወንድምም በህይወቴ አይቼ አላውቅም። ቱቱ አለች ባዙቃፍ ቱቱ ናት ያለችው ባዙቃፍ። ከዛ ውጭ እህት ወንድሞችን ከሰው ጋር ተገናኝ። ምን ኢትዮጵያ ውስጥ አሜሪካን ሀገር ሰው ልጅ ሁሉም ቤቱን ዘግቶ ስለሚኖር ጎረቤት ምናምን እንደዚህ እንትን የምትሉት የለም። ኢትዮጵያ ውስጥ ኖረሽ ማለት ነው እንደ ትልቅ ነገር ስታውሪ ከሰው ጋር ተገናኝ ምናምን ቆራሌን ትሰሚያለሽ እኮ ኢትዮጵያ ውስጥ። እዚህ አሜሪካን ሀገር ቆራሌ የለ፣ ጣሳ የሚሸጥ የለ፣ ከሰው ጋር አትገናኙ ታለች። ምን አበሻ ቤት ነው የሰው ልጅ ሲበላና ወይ ደግሞ ሺሻ ቤት ነው አበሻን የምታገኙ። ሰው ሀገር ተመቶ ከሰው ጋር አትገናኝም ቤት የለሽም ምናምን ሲሉ ያስቁኛል። አገሬ ላይ በሆን ነበር እንደዛ ማለት ያለብሽ። የገዛ ሀገርሽ ላይ ተቀምጠሽ ቤት የለሽም ሰው አታገኝም ብለሽ መናገር የነበረብሽ። እውነቴን ነው። ቱቱ ባዙቃፍ እህት ወንድሞቿን አይተን አናውቅም። ቢያንስ የኔ እህት ወንድሞችን እንኳን ታውቃላችሁ። አባቴን አውጥታችሁ የምትሰድቡትኝ አባት እንዳለኝም ታውቃላችሁ። ቤተሰብ እንዳለኝም ታውቃላችሁ። አክስት አጎቶችን እየለጠፋችሁ ነው የምትሰድቡት። ቤተሰብ እንዳለኝም ታውቃላችሁ። ኢትዮጵያ ውስጥ በሆንማ አሳይሽ ነበር። ኢትዮጵያ ውስጥ ብኖርማ እንዳንቺማ ዩቲዩብ ላይ ቁጭ ብዬ ጡረተኛ አልሆንም ነበር፣ አሳይሽ ነበር። በሀገር ላይ ቡርቅቅ ብዬ በሀገር ላይ የሚቀመጠው ዩቲዩባን ተይና እስኪ እንይሻ። ዩቲዩባን ትውት አድርገሽ በሀገርሽ ላይ ቡርቅቅ ብለሽ ተቀምጠሽ አረብ ሀገር ቱርክ የሰራሽበትን ገንዘብ ተጠቅመሽ እስኪ ነው። የለሽም። ባዶ መላጣ ቂጣም ነሽ። ባዶ መላጣ ቦርጫም ሸረሪት ባዶ መላጣ ነሽ። የለሽም። አስረግጬ ምነግርሽ ቱርክ የሰራ ሰው አረብ ሀገር የፈጋ ሰው አሁንም ኑሮ የመተዳደሪያ ዩቲዩብ ነው ልጅ የማሳድግበት ስራዬ ነው አይልም። ውሸታም ነሽ ምልሽ ለዚህ ነው። ሂጂ ሌሎቹ ያክብሩሽ፣ ሌሎቹ ይመኑሽ። እኔ ቤታ ነኝ። አየሽ አይደል እንቁርቲ ጋር ለምን እንደማልገባ፣ ለምን እንቁርቲ ጋር መልስ እንደማልመልስላት፣ ለምን እንደምንቃት ቀኑ ሙሉ ስለኔ ነው የምታወራው። ለምን እሷ ላይ ደግሞ መጣባታለሁ። ሳምሪ ላይ በሰራችሁ ነገር ላይፍ ቼንጅ ለማድረግ ነው ወደዚህ ህይወት የመጣሁት። ወዴት ህይወት? ወደ ሴተኛ ዳሪ ደደብ ሲበራችሁ ያናድደኛል። አቤት ባለ እውቀቷ፣ አቤት ባለ እውቀቷ። ወይ ስንት ዲግሪ፣ ስንት ዶክትሬት፣ ስንቱን ማስተርስ ፒኤችዲ ቢኖርሽ ነው እባክሽ የኔ እናት አንቺ ልትመሪው ይሄን ማህበረሰብ?
እውቀት የሌለው ሰው፣ ኮንፊደንስ የሌለው ሰው፣ ተማመን ሰው አካካም ጨገረቡፍ እኔ ያኔ ያኔ ስታቂኝ ፖለቲካ ሳልጀምር በፊት ሁሉም ያቀኛል። ራስሽን መስክረሻል። ስታቂኝ ቤታ እንዴ ፖለቲካ ላይ ገባኝ ነው የሚሉት። መጫወት፣ ማሳቅ፣ መዝናና፣ መጨፈር፣ መጠጣት ፏ ማለት ነው የማውቀው የነበረው። ፖለቲካ ውስጥ ስገባ ስርዓቴን ገባሽ አይደል? ያንን ማህበረሰብ አይወክልም። ፖለቲካ ላይም ስትሆኑ ይሄ መበላቀጡን ምናምኑ ሳቆም እኮ ነው እኔ ቤታ ፖለቲካውን እርግፍ አድርጌ ሳቆም ነው መጫወቱንም መሳቁንም መልበሱንም መበላቀጡንም እንትን ያልኩት በግሌ በሚል ማለት ነው። ፖለቲካ ግን ሳወራ አልበላቀጥም። ስርዓቴን ይዤ በእኔ ማህበረሰብ እንዳይሰደብ አድርጌዋለሁ። ቢገባሽ ማለት ነው። አንቺ እከክ ኮንፊደንስ አጥቻ አልነበረም። ምን ልቡ ሞልቶ ቴክስቱ በምን ላንብብ? እሷ ቤት አሁን እኔን ስትሰድብ የማየው ሙሉ ስድብ ነው። አንዳንድ ፍሬ ጥሩ ጥሩ ነገር ሲጻፍላት ፒን ያደርጉታል። እኔም ቤት ነው ተመልከች። ልብ ነው እኔ ቤት ያለው የኔን ውድቀት ነገር ነገ የጊዜ ጉዳይ ነው። ትወድቃለች። ነገም በወድቅ ማለት ነው። ቢያንስ እንኳን በጊዜ ተዋርጄበት አይደለም በጊዜ ሰው ወዶኝ በጊዜ ተከብሬበት ብዬ ነው ማወራይሽ። ጨገረቡፍ ያልኳትና ወደፊት አልኩሽ። ወደፊት ቪው ቢመታብኝ እይታ ባይኖረኝ ራሱ ምን እንደምል ታውቂያለሽ እንዴ? በዚህ ጊዜ እኮ ተከታይ ነበረኝ፣ በዚህ ጊዜ እኮ ወዳጅ ነበረኝ፣ በዚህ ጊዜ እኮ ቋሚ ሰው ነበረኝ እንዴ እያልኩ ነው የማወራው። አንቺ ብትሆኝስ? ስም አወጣችሁልኝ፣ ቦታ ምረጡ ፊንገር ለማለት አላለችም? አንቺም ቦታ መርጠሻ እንዴ ስትፈነግሪ? አደባባይ አይደል እንዴ ላይቭ ላይ ፈነገርሽው? እኔ እግዚአብሔር ምስክሬ ነው ማለት ነው። ቁጭ ብዬ ሪከርድ አድርጊያት ቁጭ አድርጊ 4 ዓመት 5 ዓመት እሷ ስትወድቅ መልሶ አይደለሁም። ያን ያህል ክፋትና ጥላቻ ቢኖርብኝ እቴቴ ሲሰድብሽ ሊያስገድል ሲል ባልቆምኩልሽ። እኔ ቤታ ያቺ ደግሞ አለች የገዛ እናቷ ማታምናት ማናት ሲሲ ነው ምናምን የምትባል የገዛ እናቷ ራሱ ወርቅ ገዝታለት ወይ ውሸት ነው ይሄ ወርቅ ውሸት ነው ልጅ ያላምንሽም የምትላታለች። የገዛ እናቷ ማታምናት ወርቅ ገዝቻለሁ ብላ እንኳን ማለት ነው። እሷ ጋር ያልተጣላሹ ሰው ጋር የለም። እኔ ቤታ ቆሜልሻለሁ። ክፋት ከሰው ጋር አስታረቅሽን ብዬ እንኳን ያላየሽን ዩኒቨርሲቲ ያወረድኩልሽ እኔ ቤታ ነኝ። ያላየሹ ያወረድኩልሽ በመጀመሪያ ጊዜ እኔ ቤታ ነኝ። አንቺ ከርሳ ማጋሰስ እኔ ቤታ ነኝ። ዩቲዩብሽ ላይ መጥቼ ጣል ሳረግልሽ የነበረው እኔ ቤታ ነኝ። ጌም ስትጫወች ከነኪዱ ጋር ጊፍት ስሰጥሽ የነበረው አንቺ እከካ የናቁት ያስረግዛል አሉ ለማኝ። ደግሞም ይገባኛል። አንድ አበባ ብጠይቅም ይገባኛል። ይሄ ማህበረሰብ እንዳንቺ እየፈነገርኩ ወይ እህልላው ላይ እየበላው አይደለም፣ እያዝናናሁት እያሳቁት እያጫወትኩት ነው። አሜሪካን ሀገር እኔ እዚህ ሀገር አሜሪካን ሀገር እንደዚህ አይነት ሰው እየተከፈላቸው ነው የሚያደርጉትኝ። በነፃ ነው። እኔማ እኮ ማዝናናችሁ ያስፈልገኛል። ከዚህ በኋላ እግዚአብሔር ለአንቺ ሲል ከፍታ ማማ ላይ ያስቀምጠኝ። ከዚህ በላይ መድኃኒዓለም ያርገኝ። ምቀኝነት 300 እኮ ሰው ነው እኮ ሚያት ያ እሺ የኝ እሱንም ቢሆን ያኔ ነው። ንፍጣም ጨገራም ደግሞ ጨገሯን ማትታጣ ደግሞ ስለኔ ታወራሽ አጃክሳ ምን ያምላኬ በአጃክስ ፓንቱ የሚታጠብ እሷ ብቻ። እኔ ማርያም ይኸው አባቴ ይሙት ነው እቺ ሴትዮ ዝም ባትነካኝ ዝም ብትለኝ እናቴን ሳይ እኔ ዛሬ ሆኖ አልኳችሁ ስለሷም ትዝ አይለኝ። ስለምትነካኝ ነው ጋይስ፣ ስለምትነካኝ አላቆምላት። ቀጣይ ደግሞ ምን አለች እስኪ? ብዙ አልቀረጻችኋትም እንዴ? ፈስሽን ላይቭ ላይ እንዲምትፈሽ ሴትዮ ቆይ አሁን ብዙ ጊዜ ሰዎች የሚወዱት ምን እንደሆነ ምን ሲሆን ነው ተቃላችሁ አቅማቸውን አያውቁትም። ወይ ደግሞ ከልጅነታቸው ጀምሮ ተጨቁኖ ያደጉ ወይ ደግሞ የሆነ ነገር እየተባሉ ያደጉ ከሆኑ የሆነ ላይክ የበላይ ነኝ የሚለውን ነገር እግዚአብሔር ይታያችሁ። ድሬዳዋ ውስጥ ተጨቁኖ የሚያደግ ልጅ እኔ በህይወቴ ድሬዳዋ ውስጥ ተጨቁኖ ያደገ ሰው አይቼ አላውቅም። ድሬ የፈታ ያለች ሀገር ናት፣ የፍቅር ሀገር ናት። አይተሻል፣ መስክረሻል። ህዝቡ ፍቅር ነው። ህዝቡ እንዳለፈ እንደውም አሁን ትንሽ ፖለቲካው ምናምን መጣ እንጂ ድሮማ በሸነና ኮቱ ያና ነው። ሰው እንዳለ ፍቅር ነው። ህዝቡ እንዳለ ተቀባይ ነው። የድሬዳዋ ህዝብ ብትጫቁኝ ስታደግ እንደውም ትንሽ አባቴ የአማራ እንትን ስላለበት የጎንደሬ እንትን ስላለበት ከቤት ስትወጡ ምናምን የጭወቱ አለ እንጂ እንደዚህ ተጫቁኝ የተደበደብኩ አላደኩም። እንዲህ የተቀጠቀጡ እንደ ማንኛውም ልጅ ተቀጠናል። ራሳችሁ
እናቶች ልጅ ወልዳችሁ ዘር ያልያዛችሁበት እናቶች እንዴት ይገባቸዋል? እቃችሁን ከማስደብደብ ውጭ ለፍሬ ያልተጠቀማችሁበት። የኔ እናት አንቺም እኮ በስተት ነው ያረገሽው። አቤት አቤት አነጋገሯ ራሱ አቤት የጨዋ ቤተሰብ ልጅ እቃችሁን አስደብድባችሁ መድኃኒዓለም ይታያችሁ። እኔ ሰው ሲደባደብ እንጂ እቃ ሲደበደብ አይቻላቅም። አንቺ ከፈንገርም አልፈሽ እቃ ሙሉ ማስደብደብ ደርሰሻል እንዴ ጋይስ። እቃችሁ ሁሉ ትደባደቡበት አላችሁ እንዴ? ላኢላህ ኢለላህ። እቃም ድብድብ አለው። እኔ አላቅም ጋይስ አላቅም። እኔ የማውቀው የሰው ልጅ እንደማንኛውም ሰው መጽሐፍ ቅዱስ ምንም እንደፈቀደው ግንኙነት ያደርጋል። እቃችሁን አስደብድባችሁ ፈንግረሽም አልፈሽ ሁሉ አስደብድበሽዋል። መድኃኒዓለም የሚያውቀው ለዘር ፍሬ። አንቺም እኮ በስተት እኮ ነው ያልሽው። በስተት እኮ ነው በስካር ስተት ያልሽው። ሰውን ልጅ ማህፀናችሁ ልጅ የማይዝ እያል ስትሳደቢ ሴት ሆነሽ እንዳንቺ አይነት ሴት ቦርኮ ሴት ሆነሽ ስሟት የምትለው ልጅ አሁን እንዴት ይገባቸዋል? ስሙ እቃችሁን ከማስደብደብ ውጭ ለፍሬ ያልተጠቀማችሁበት። አንቺም እኮ በስተት ነው ያረገሽው እኮ በስተት ከቱርክ ተመለሽ በስተት ነው ቀብ አድርገሽ ያልሽው። በስተት እድሜ ሊያልፍ ትንሽ ነው የቀረኝ ሊያዝበሽ። እስከ ዛሬ ለምን አልወለድም? እኔ አሁን ያንቺ ስንት ታናሽሽ ነኝ መድኃኒዓለምን። መቼስ እውር ሁሉ ዳብሶ የሚመሰክረው ነገር ነው። መቼስ እኩያሽ ነኝ ወይ ታናሽ ነኝ ታላቅሽ ነኝ ምለው ታናሽሽ ነኝ እንደማትይ ተስፋ አደርጋለሁ። የስንት ታናሽሽ ነኝ? አንቺ እስከ ዛሬ ለምን አልወለድሽም? ሶሻል ሚዲያ ላይ እያየንሽ ነበረ። በስንት ጊዜ ነው የወለድሽው? በስንት ጊዜ ነው የወለድሽው? እሱንም በስተት በስካር ሰካራም አረቂያም አብሿም ስለሆንሽ በስተት ነው የወለድሽው። የወለድሻትንም ልጅ እኮ ቴኬር አታርጊያት። ማማታም 15 ቀን ትያለሽ። በ15 ቀን ውስጥ ልጅ ስትጮህ እናያታለን። ሜካፕ አበላሸችብኝ አልሽ። 15 ቀንም ራሱ አይሞላውም። እጅሽን በአረቄ ትታጠቢያለሽ። አረቄ እየጠጣሽ ምናምን ሳህንትሪ ሙሉ በልተሽ። እስኪ ጋይስ እግዚአብሔር ማን ይሙትና በልጄ ተጨንቄ አይኔ እንዲጎርጉዱ አይደል? እኔ ቤታ ነኝ። አይንሽን የሚያሱ ያጎረጎርኩሽ ፊትሽን እንዲያጣመምኩሽ እኔ ቤታ ነኝ። ልጅሽ ስላመማት አይደለም። ልጅሽ ያመማት 15 ቀን ከሆነ አንቺ የሆነ ሰርግ ነው ፕሮግራም አለኝ ብለሽ ከባዙቃ አፏ ጋር ቱቱ ጋር ቁጭ ብለሽ ትሬ ሙሉ ሳህን ሞልተሽ እንዲየጠቀለልሽ የምትበይ ልጅ የታመመበት በየእንትኑ ቦታ አይወጣም። ሽፎን ለማስመረቅ ለምን አይወጣም? እንደምታየኝ ደግሞ ያወቅኩት ገብርኤልን እንደምትከታተለኝ ያወቅኩት። አሁን እወጣለሁ ያለሽ ትቀመጫች። የሚያለቅስብኝ ዲቃላ ሕፃን የለማ። አሁን እወጣለሁ ላለ 3 ሰዓት ሙሉ እቀመጣለሁ። ትከታተኛለሽ። አየሽ? አሁን እወጣለሁ ትላለች፣ እዛው ትቀመጣለች። ተቀባባይ ልብስ እየቀየረኝ እንዳንቺ ታዲያ የኮሪደር ሰራተኛ ይመስል ከላይ እስከታች ኦሬንጅ በኦሬንጅ ለብሼ ቁጭ ብዬ 3-4 ሰዓት ሙሉ ዳቦ ላፍናት እንዴ? ታዲያ አሁን በአንቺ ቤት እኔን ያዋረድሽ መስሎሻል? 3 ልብስ ተቀያየራለች እና መተንፈስ አየር መውሰድ አለባት። መቀያየር አለብን። ሴቶች ነን። ሴት ስትሆኑ ተነስታችሁ ብድግ ብላችሁ መታጠብ መለቅለቅ አለ፣ መቀየር አለ። አንቺ ቱታ ለብሰሽ በቱታ ላይ ቡታንታ በቱታ ላይ መታፈን ሙቀት አለ። በሙቀቱ ላይ ኤሲ ምኑ የለ ታፍነሽ ፍነት አድርጊያታለሽ። ልብስ መቀየር እኮ ክብር ንጽህና ነው እኮ የሚያሳየው። አየሽ? አንቺ ቱሃናም ጆሃናም ልብስ መቀየርን እንደ በታች ስሜት የምታየው ሰው እኮ ደንቆሮ ናት እኮ። አንቺ አሁን እቺ የለበሻትን 3 ሰዓት ሙሉ እኛን ሰድበሽበት 4 ሰዓት ተዘብዝፈሽ 5 ሰዓት ምግብ በልተሽበት ስጨርሽ አጣጥፈሽ ነው የምታስቀምጪው። እኛ ጋር እዚህ አሜሪካን የለም። አሁን የለበስኩበትን አሁን ልቄ ነው የምጥለው። የለም አተላ አትችይኝም። ቅጥቀጣ እኔ ስለማቅሽ ነው። ቀስብሽን ነው ሰብሽ። ነገ አስጮሻል። ነገ ደግሞ በዩቲዩብ ማናባሽ ነኪኛለሽ። ልጅሽ በእርግጠኛ 2 ዓመት 3 ዓመት ይሆናታል። 15 ዓመት ያሳደጉም እናትና አባቶች እንዳንቺ አላወሩም። 15 ዓመት 16 ዓመት 17 ዓመት ያላቸው ትልልቅ ልጆች ያላቸው ያ ሁሉ እድሜያቸውን አሳልፈው እንደዛ እንኳን አላሉ። አንቺ የበረሮ ማሳ እንደዛ እንኳን አላሉ። ልጅሽ 2 ዓመት 3 ዓመት ኬኳ ቢሆናት ነው። ኬክዬ ነው ፍቅር። እናትሽ የተቀጠቀጠች ነው ማርያለሽ አዋለች። ኬኳ ታብታብ አድርጊ ማሪ። ከእናትሽ ላይ ስልክ ተቀብለሽ እያየሽ ነው። ፊንገር እያየሽ ነው። ለኬኳ አስጫት ጨጓራሽ ከሚነድ 2 ዓመት ልጅሽን አሳድገሽ 3-4 ልጅ ወልደው ያሳደጉ እንኳን እንዳንቺ አላወሩ። አሁን ባለፈው ምን ስትለኝ ነበር? እሱም ቪዲዮ አሁን ነው ላክልኝ። ልጆቻቸውን ደብቀው ልጅሽን ደብቀሽ ስትለኝ ነበር። ልጆቻቸው ዋሽተው አግብተው እኮ የመጡ ናቸው ልጆቻቸው ዋሽተው አለች። አሁን ደግሞ እዚህ ጋር ደግሞ ልጆች ያልወለዱ ዕቃቸውን ያስደበደቡ ጽንሳቸው የረገፈ ትላለች። ለልጁ ሲል መስዋዕት የከፈለ እናት ነው። ልጁን ቤተሰቦቹ ጋር አስቀምጦ በልጅ አሁንም አትምጪ ፊንገርዬ። እኔን ስትቀጠቅጪ 500 ሰው ነው ያለሽ። ሰው ሰለች አንቺ ወሬ።
ሰለቸው ወይ ጎርጉረሽ ቢሆን ስሜታቸውን አነቃቂላቸው እንጂ ተኝተዋል። 500 ሰዎችም ተኝተዋል። አንቺ ቤት ያሉት በልጅ አትምጪ። ልጅን እዚህ ውስጥ አታስገቢ። የሀበሻ ስሜተ ህዋሳው የሚቀሰቀስበት ልጅ ነው። ለልጅ ነው አውቀሽ ልጅሽ የምትጠቀሚባት። ልጅሽን አውጫት፣ ልጅሽን አውጫት ከዚህ ውስጥ። ልጅሽን የነካ የለም ማንም አውጫት። ለልጅ ስሜት ያለው ከዛ እናቶች አሉ፣ ሚስኪን ሲንግል ማሞች እናቶች አሉ። አዎ ለልጅ ቢካዝ እነሱ የእውነታቸውና የሚሰማቸው እውነት ነው ያሳደጉትኝ። እንዳንቺ በየአረቄ ቤቱ እየጠጡ በየሰራተኛ እየተዉ በየምን አይሄዱም። ለልጅ ዶሮ ወጥ ሰርቼ ፍሪጅ ውስጥ አስቀምጬ ይላል። አንቺ በልተሽ ስላላደግሽ ልጄ በልታ እንድታድግ ብለሽ ይሄን ዶሮ እናቀልጠን በልጅነቷ አስታስብ ታቢያታለሽ። ሆዷን በበርበሬ ታቃጥዋለሽ፣ በሽታ ውስጥ ትለቂያታለሽ። ልጅ ዶሮ በርበሬ ምን እያሻለ ስቴፕ አላቸው። 1 ዓመት የሚበሉት አለ፣ ወተት አለ፣ ምግብ አለ ተፈጭቶ የሚሰጥ። እኔ ልጅ ያሌለኝ እንኳን አውቀዋለሁ። ልጆች ቀስ በቀስ ነው ስኳር፣ ድንች፣ ካሮት ምናምን እየፈጨሽ ነው ቀስ በቀስ። ከዛ በኋላ ቀስ በቀስ እያልሽ ነው የምታሳድጊው። ለዶሮ ትደርሳለች። ስታድግ ዶሮ መግዣ አይኖርሽም። ካሁኑ ሆዷን በበርበሬ ሞልተሽ የምትጨርሽው አንቺ የቱርክ ፈንጋሪ። ለልጅ ስል በአፍንጫሽ የምታሰር ያሰራሽበትን ለልጅሽ የሆነ ነገር ብታደርጊባትስ? አፈር ድሜ እየተነበሰ ከቤተሰቦቹ ጋር እየተናከሰ የሚኖርና እናቱ ስለኔ እናትነት ያላሳደጋችሁ እናቶች ያልወለዳችሁ እናቶች እንደዚህ ከሉ ምናምን እዚህ ራሱ ተመልካች አለ። በአናቱ ተተከና ትከተለኝ አትመልከት። ስሚኝ አንቺ እኮ የገዛ የልጅሽ አባት እናትሽ እንዲቱን ብሎ የሰደበች ሰው ነሽ። እኔ ብሰድብሽ ለምን ያንገበግብሻል? እኔ አሁን ቦይፍሬንድ አንድ ቀን አይታችኋል እንዴት ሪስፔክት እንደሚሰጠኝ ሲመጣ እንኳን እዚህ ሀገር እንግዲህ ሀበሻ ቢሆንም እዚህ ሀገር ተወልዶ ያደገ ሰው ነው። ሲመጣ ኳኳኳ አድርጎ ላይቭ ላይ ነሽ ተጠይቂ ቴክስት ተደርጎ እናትሽ እንዴት ሆኖ እኮ ብሎ ላይቭ ላይ ሰደበሽ የገዛ ባልሽ ነው። የገዛ ባልሽን የልጅሽን አባት እናትሽ ትበዳ ብሎ ሰድቦሽ እሱን ያላስከበርሽ እኔ ቤታን ልትመሪ የምትመጪው ባለጌ ይመራቸዋል። የቤትሽን ባለጌ አስተካኪ። እናትሽ ትበዳ ብሎ የሰደበሽን የልጄን እናት ናት እንኳን የልጄን እናት ናት ተብሎ እንኳን አልተወሽም። እናትሽ ትበዳ ነው ላይቭ ላይ ያለሽ። እሱንም ቪዲዮ አውላኩልኝ አሰማለሁ እዚህ። እሱ ያላከበረሽ እኔ ቤታ ማከብረሽ ፈንጋሪ ጎርጓሪ ምንዳ መጣብኝ እንን ጨምሩልኝ። ስለዚህ አታውቁትም። ስለ እናት ወይም ስለ ልጅ አስተያየት ሲሰጥ አታውቁትም። ፊልም ብሎ አታውቁትም። ስሜቱ ነው ማታውቁት። ስለማታውቁት ብቻ ትክክል ነው። እኔ አውቀዋለሁ። የደበኩት ልጅ አለኝ። ድብቅ ያደረኩት የ13 ዓመት ልጅ አለኝ። በደንብ ስሜቱን አውቀዋለሁ። በደንብ ባሉ እንደነገርኳችሁ ቶሎ ላዳምጠው ልጅን ቀርቋል። የእናትነትን ፍቅር የማታውቂው አንቺ ነሽ። በ14 ዓመቴ እናቴን ጥዬ ከሀገር ተሰደድኩ አላልሽም እንዴ? የእናትነት ፍቅርን የማታውቂው አንቺ ነሽ። እኔ በአያት ቅብርር አድርገው ነው ያሳደጉኝ። አንቺ የእናትነትን ፍቅር የማታውቂው በ14 ዓመት ወጣሽ፣ ፓንትሽን በአጃክስ አጠብሽ። አጃክሱ እየተራባ ሲሄድ እያከክሽ እየፈነገሽ ፈንጋሪ ሆነሽ ቀረሽ። ይሄ ነው የህይወት ታሪክሽ። አሁን አንቺ ህይወትሽ ብታልፍ መቃብርሽ ላይ የሚጻፈው አንድ ዩቲዩበር ነበረች፣ ሰውን እያማች ሰውን እየቦጨቀች እየጎረጎረች ከዚህ ዓለም በህይወት አጣናት ተብሎ ነው የሚጻፍልሽ። ምንም የህይወት ታሪክ የለሽ። አጨስኳት ግን ጻፊ እስኪ ሁኬርስን ጻፊው አስዌርን እስሜልን እኔ እኮ በህይወቴ እኮ ሰምቼ የማላውቀውን እኔ ሰምታችኋታል። እሷ ይቺ መሀየም ስማይል እና ስሜልን ለይታ ስማይሉ ይከብዳል። የሌለ እኮ እኔ እኮ የትኛው ይሄ ነጭ ቢሰማሽ በዳዴ ሄድ ነበረ። እንደው ነጭ ቢሰማሽ ሁኬርስ ጻፊው እስኪ አንቺ መሀይም ደንቆሮ እንደሞ ላይክ ማድረግ 2 ዓመት ተንከባክበሽ እንደ 10 ዓመት ታወራለሽ። እሺ ፓንትም ይረጥባል። ረጥቦብሽ ያውቃል። ፊንገር አንቺ እየፈነገረብሽ ነው የረጠበው። እኔ ፓንቲ አይረጥም። ፓንት ይረጥባል። ስሙ ጉድ ብቻ ፓንትም ይረጥባል። እኔ በህይወቴ ፓንቲ ይረጥቦ አያውቅም። አም ሶሪ እኔ ፓንቲ ይረጥቦ አያውቅም። ለምን ይቀየራል? አሜሪካን ሀገር ለቡታንታ በአይነት ነው ያለው። ስፈልጊ በቀጭኑ የሚገባ ባለዚፑ ባለመቀነቱ የሚራመደው ባለክፍቱ ባላየሩ አሜሪካን ሀገር እኮ ያለ ነው። ደግሞ ፓንት እስክረጥብብኝ አሜሪካ ምን ልበስ? ኢትዮጵያም አልለበስኩኝ። ኢትዮጵያ ተቀምጬ ከአሜሪካን ነው ፓንት የሚላክልኝ።
እንኳን አይደለም የረጠበ ፓንት በአሜሪካ ምድር መድኃኒዓለም ያሳያችሁ ፓንትም ይረጥባል። አንቺ የጎረጎርሽ ረጥቦብሽ ካልሆነ አላውቅም። በአሁን ዘመን ፓንትም ይረጥባል። አንቺ እዚህ ሀገር እኮ ማለት ነው እንደው ሌላው ቢቀር ጋይስ እንደ ኢትዮጵያ እኮ አንዳንድ ፍሬ እኮ ፓንት አይሸጥም። እዚህ በደርዘን ነው የሚሸጠው። በደርዘኑ ራሱ ማለት ነው እንደው በትንሹ ሂሳብ $20 በደርዘን ገዝቼ እየቀያየርኩ አለብስም እንደ እኔ ቤት ታዬ በአሜሪካ ምድር ፓንት የሚረጥብብኝ እንኳን ፓንቴን ልብሴን እንኳን በየደቂቃው ነው የምቀይረው። ረሳሽው እንዴ ፓንት የሚረጥባል አልሽ? ግን ሁለት ነገር እኮ ነው በአንድ የምታጋጨው። ፓንት ይረጥባል ትላለች፣ መልሳ ደግሞ ልብሷን ላይቭ ላይ 3 ትቀይራለች ትለኛለች። እሺ ወይ ጉድ! ፈስም ይመጣል። አጋሰስ ይሁዳ ሞሬ ከፈሳ አይወጣም። ወይኔ አምላኬ ሳረከ ወይኔ እቺ ሴትዮ ግን ከኔ ጋር እንደተነካካች እኔ እንጃ። ፈስም ይመጣል አለች። ሆዳም ሰው ወሬ ስለፈስ ነው የሚያወራው። ሆዳም ነሽ ሆዳ ስለ አርስ ስለ ፈስ ስለ ተቀማጥ ስለ ሽንት ቤት ስለ መጎርጎር ከወገብ በታች ነው ወሬሽ ሁሉ። ቅድማው መደብደብ ታያለሽ። እኔ መድኃኒዓለም ይወቀው እቃ ሲደበደብ ሰምቼ አላውቅም። ሰው ሲደበደብ እንጂ እቃሽን አስደብድበሽ ታያለሽ። ደግሞ ፈስም ይመጣል አለች። አንቺ ጠዋትና ማታ ቂጥሽ እስኪቀደር ትበያለሽ። ሰው ሲከሳኩ አይንሽ ደም የሚለብስ ሰው ነሽ እኮ። የከሳን ሰው ሁሉ ስታይ ሰርጀሪ አድርገሽ ጨረሽው። አንቺ መክሳታትሽ አጋሰስ ሆዳም ነሽ። ሃማ ነሽ ብዬሻለሁ። ከፊንገር ሲቀጥል ሌላ ስምሽ ሃማ ታውቃላችሁ? በዚህ በላል በጭራው ሲመታችሁ በጭራዎቹ ጉልበታችሁን የሚመታችሁ ሃማ እሷ ናት። ፈሳም ነሽ። ቂጥሽ እስኪቀደር ስታንዘራቡጪ ነው የምትዩ። ዘርቧጣ ወይ አምላኬ ዛሬ እንዴ ጭራሽ ስለ አረና ስለ ፈስ እንወያይ። ወይም አምላኬ የዘንድሮ እንደው ኧረ አምላኬ የዘንድሮ የትንይት ስለ አረም እናውራ ዘንድሮ ካካለ የምንግባ ወሬ አልቆ ስድብሽ አልቆ ሁሉ አር ውስጥ ተራገባሽ እኮ። ፈስም ይመጣል አልሽ። ቂጥሽ እስኪ ቀንደድ አንዘሩ ቡጭው እንጂ እኔ ያኔ ወፍራም እያለሁ እናቴን ሳይ ነው የምላችሁ። ወፍራም እያለሁ ዝም ብዬ ነው የምፈሳው። ቂጤ እስኪቀደድ ዝም ብሎ ነው ያገኘሁትን እበላለሁ። ጣፋጩን ምኑን ስለምቀጥ ፈሳም ነበርኩ ያኔ። ሳስብ እንዲህ ለምንድን ነው የማንዛርጠው? አሁን የኔ ያኔ እህል በምበላበት ሰዓት የነበረው ፈስ አንቺ ጋር መጥቷል። ማቋረጥ አቅቶሻል። ትፈሻለሽ። ፈሳም አንዳንዴ ለራሳችሁ ጊዜ የማትሰጡ ሰዎች፣ ለራሳችሁ ቫሊዩም የሌላችሁ ሰዎች ቫሊዩም እሺ፣ እዚህ ጋር ብቻ ቫሊዩም ወይ አምላኬ እኔ እኮ የትኛውን ጊዜ ቆይ አቤት የኢትዮጵያ አስተማሪዎች ግን ምንድን ነው ላይክ እንዴት ነው ነገሩ? ቫሊዩም እሺ ብላችሁ ያጣችሁን በልጅነት ተሰጥቷችሁ ያደጋችሁ ምንም ነገር ሳታገኙ ያደጋችሁ ሰዎች ስለሆናችሁ ዛሬ ላይ እዚህ ጋር የተሰጣችሁ አድናቆት እግዚአብሔር ያሳያችሁ። እግዚአብሔር እንዳወረ ፊንገር በመድኃኒዓለም ይሄንን ዝብዝ አትጫወችበት። በልጅነታችሁ ምንም ሳታዩ ሳታገኙ ያደጋችሁ ስለሆናችሁ አለች። ራሷን ግን ባለፈው ምን አለች? እኔ አለች ብበላም አትናደዱ። ምንም ነገር በህይወቴ በልጅነቴ በስደት ምክንያት አንድ ነገር ፓንቴን ባጃክስ እያጠብኩኝ ኑሮዬን እያስተላለፍኩኝ ነው ያደግኩትኝ። አንድ ነገር ስላላገኘው ነው። ዛሬ ሲለወጥልኝ ኑሮዬ እንትን ሲልልኝ አትቅኑ አለችን። አሁን ደግሞ ስሙትኝ፣ እኔን ነው የምትነግረኝ። አንቺ የራስሽን የወት ታሪክ ነው እንደ ወደ እኔ የምታዞሪው? ኧረ ስሙ እንዲህ መድኃኒዓለም ምንም ነገር ሳታገኙ ያደጋችሁ ሰዎች ስለሆናችሁ ዛሬ ላይ እዚህ ጋር የተሰጣችሁ አድናቆት ትልቅ እንትን የመሰላችሁ እግዚአብሔር ያሳያችሁ። ምንም ሳታያድ ራሷ አይደለች እንዴ? ምንም ሳልበላ አሁን እንዲህ በበላ ምን አቃጠላችሁ? እኔ በልጅነቴ ስንት ነገር ያሳለፍኩ ነኝ አለች እሷ። እኔ አንድ ቀን መጥቼ እናንተ ፊት ፓንቴን ባጃክስ አጥቤ ኑሮዬን ማማርጌ በአሸዋ ቂጤ ሞልቶ ጉጉባ ጠጥቼ በእሳት ውስጥ በሽቦ ውስጥ ተገረፌ አለፍኩ አላልኳችሁ? እኔ በፕሌን ሹቡ አሜሪካ ሹቡ በቃ በለውር በአየር ላይ መጣሁ አለቀ። አሜሪካ ምድር ረገጥኩ። አንድ ቀን ችግር ሂራን አውርቼባችሁ አላውቅም። የራሷን የሆድ ብሰቷን ነው እንደምታወራው። ሰው ሲወዳችሁ ምን አቃጠለሽ? እድሜ ልክሽን የምታወሪው ሰው ሲወዳችሁ ብርቅ ሆነ። አዎ ብርቅ ሆነብኝ። አንቺ ግን አላገኘሽውም። ስንት ዓመት ሙሉ ሶሻል ሚዲያ አየሽ። እኔ ቢያንስ እንኳን የሁሉ ፖለቲካ እንኳን አውርቼ ማለት ነው ይሄ ህዝብ ማለት ነው አየሽ። ልብ ያል አንቺ አውሬ የጠንቋይ ቀንድ ጠብቂ። ዘንድሮማ ስራዬ ነሽ። ተብላችሁ ስላላደጋችሁ ተብላችሁ ያደጋችሁ ሴቶች ምትሆኑ ማንነት ቢኖራችሁ ኖሮ በዚህ ደረጃ ትሆኑ ነበረ። እኛ ስለምንሆነ ነው ስለሚቀናባችሁ ስለምትናቁ የናቁት እኮ አስረግዘው አሳዩሽ።
እንተንቀን ማቋጭ አስኩሽኛ እየሻለ የተናቀ ሰው አይጠራም እኮ። እኔ አሁን ለምሳሌ አልቅሽም፣ ጥብሴ ነሽ አልቅሽም። አሁን እንቁርቲን እንቃታለሁ። እሷ ዝም ብላ ናት፣ ዘገምተኛ ናት ምናምን ምናምን ምናምን። ኑሮም አለ የልጆቹን ጫጫታ አለ። 6-7 ትወልዳለች ከተለያዩ ወንድና እንቃታለሁ። ቦታም አልሰ ቁጭ ብላ እንደለ ዘገምተኛ ነው የምትመስለኝ። አልንቅሽም፣ አንቺም አትንቂኝም። ብትንቂኝማ ኖሮ ዛሬም አታወሪም፣ ትናንትና አታወሪም፣ ከትናንት ወዲያ አታወሪም። የወጥ ማጣፈጫሽ አታደርጊኝም ነበር። አትንቂኝም። የተናቀ ሰው ይሰደባል። የተናቀ ሰው አካውንቱ ይዘጋበታል። የተናቀ ሰው ሰው አይከተለውም። የተናቀ ሰው ሰው አያየውም። አንቺ በ500 ሰው እየሰደብሽኝ እኔ በ4000 ሰው ነው የምሰድብሽ። ስልኬ ሊዘጋ ነው። ልዩነታችን ይሄ ነው። ይሄን ያንገበገበሽ የወደፊቴን ውድቀት ትመኛለሽ። እኔ አንቺን ስሰድብሽ መድኃኒዓለም ወደፊት ያሳየኝ ምናምን አልልሽም። በሱ ስራ አልገባም። አንቺ ግን ወደፊት ሰው ይጠላሻል፣ ወደፊት ሰው ይንቅሻል። እውነታውን ይዘን እኛ እናልፋለን። ፈንጋሪ የሰው ልጅ የራሱ የሆነ ደረጃ ነው። እጇን ጎርጎራ ፈነገረች። ጨጓራሽን ያቃጥሻል። ፈንግረሻላ ፈንግር አይተናል። ሄ እዚህ እግር ላይ ሲወጣ አይተናል። ወይ ያምራኬሳ ወይ አባት ወይ ዘንድሮ እንደው መድኃኒዓለም በስመ አብ ወወልድ ወመንፈስ ቅዱስ። እንግዲህ አንዱ አዙሮ ይደበድባል ያልሽ አንዱ ቢደበድብሽ ጥሩ ነው። አይታችኋል ማቲ ሴክሲ እንኳን ቢሆን እንዲያው ብታሻፍጅ እንኳን ጭርታም አንድ እንኳን አይታችኋታል። እመቤቴን ያ ቪዲዮ ላይ ጡቷን እንዲበጇ እንዲሰንጥቃ ይዛ ደግሞ ያኔም እኮ ፊልተር አድርገሽ ነው ዳቦሽ። የኢንስታግራም ፊልተር አለኩ ያ ብልጭልጭ አለ ሁሉም የሚጠቀመው እሱን እንኳን አድርገሽ ሰውነትሽ እንኳን እንትን ያላል። እጇን በዚህ ሰዳ ገብታ አሁን ያሻፍዳችኋል ወንዶች። እንደው መድኃኒዓለም ያሳያችሁ የእሷ ቪዲዮ ላይ ምኑ ነው የሚያሳፍደው? እኔ ባሳይሽ እኔ እንዲህ አይነት ነገር እዚያ ሶሻል ሚዲያ ላይ አላደርግም ብዬ ነው ቤታይ። ኧረ እናቴ እንደዚህ ስማሞ መንፈስ ቅዱስ ና ዙቃፏ ማለት ነው። ቤተሰቦች ያዩኛል። እኔ እናት አባት ስለሌለኝ እንደፈለግኩ ቢሆን ተቆጭ የለኝም ማለት። አሁን ደግሞ እናትና አባት ያሳደገኝ ነኝ። ኧረ እባክሽ ፊንገርዬ እኔ ነገ የምትይውን ዛሬ ትሳሳቻለሽ፣ ዛሬ የምትይውን ከቀልብሽ ሁኚ ሰብሰባ። እኔ ተውሻለሁ። አይምሮሽ እየደነቆረ ከሆነ እኔ ተውሽና የሻይ ጊዜ እሰጥሻለሁ። ጭንቅላትሽን አርሚ። ትናንትና ምን ብዬ ነበር? ምንድን ነው የምታጨሽው? ምንድን ነው ኢትዮጵያ ውስጥ የተበከለ ጭስ ተለቋል እንዴ? ወደ እናንተ አካባቢ ለነገሩ አሁንም ካለሽበት አፓርትመንት ልትባረሪ ነው። ዳንኪራ እየመጣሽ ሴትዮ እኮ በጤናው አይደለም። እሺ እኔ እንደዚህ አይነት ሌቭል ቢኖረኝ ኖሮ ዛሬ በክብር አልኖርም ነበረ። ገኔን እየቸረቸርኩኝ እኖር ነበረ። የሚቆጣጠረኝ ስለሌለ እንደዚህ አይነት ልጅ አለ። ልጅ ነሽ ደብ ሲበራችሁ ያለ አሁን ገላችሁን በሰርጀሪ ጡታችሁን፣ ምናችሁን፣ ሌሳችሁን፣ ሂማናችሁን ደርድራችሁ የምትመጡ ሴቶች ከሆናችሁ አትወዱ። ቱርክ ሀገሯ ቁጭ ብለሽ ተዘዝፈሽ የኖርሽው አንቺ ነሽ። ስለ ሰርጀሪ የምታውቂው አንቺ ነሽ። እኛ አሜሪካን ሀገር ነው ብንኖረው። ዋናው ቱርክ የሚቆራረጡበት ሀገር ያለሽው አንቺ ነሽ። አፍንጫሽን እኮ ድሮ እናውቀዋለን። አፍንጫሽን ያሰራሽው አንቺ ነሽ። እቃሽን ስትጎረጉር የነበረው ያስጠበብሽው አንቺ ነሽ። ስራሽን ታውቂዋለሽ። ቆንጆ ሴት ላይ ትቀኛለሽ። ሰው ሲለወጥ አንቺ ብቻ ተለውጠሻል። ኑሮ ማማ ላይ ደርሰሻል። እንድትባይ ነው የምትፈልጊው። ሁሉ ነገርሽ ብርቅ። እኛ እኔ ሀገር ቤት ነው መኪናን የማውቀው። ከዚህ ከአሜሪካን ማስመጣ ራሴም ነድቼውም ገዝቼውም አይቻለሁ። ሁሉ ነገርሽ ብርቅ ነው። በኪራይ ቤት ውስጥ ነው መከራሽን ፓንትሽን ባጃክስ እያጠብሽ ያደግሽው። እኛ ደግሞ ቤት ውስጥ ነው ያደግነው። እግዚአብሔር ይመስገን። አባቴ እንደዚህ ነው እኮ የምወደው፣ ከሰው በታች ሳያደርገኝ። ጡታቸውን ተቆርጠው አሁን የጡት እንደው በእግዚአብሔር የተኛ ጡት ወደ ላይ ብታረው በዚህም በወደቀም ጡት ትቀኛለሽ። በወደቀም ጡት በስንቱ ቀን ተሽተችዋለሽ። ቂጧን ነበር ተሰራች ያለችው ወደ ጡት መጣለች። ጡቷን ምን ጭንቅላቷን መጣለች። ይሄ ማህበር እኔ እግዚአብሔርን ማምላክን ጋይስ የዚች አይነት ቀናት በየው ዘመን አይቻላል። አሁን እስኪ እግዚአብሔር ያሳያቸው። አሁን የትኛው ሰርጀሪ ነው ከአንገት እስከ ፊት ክስት የሚያደርግ ከጡት እስከምን ደግሞ ጥጥ የሚያደርግ? እንዲህ ቢኖርማ ኖሮ አንቺ አንደኛ ትሰለፊ ነበር። አትቅኝ። እኔ ይሄ ማርያምን አያናድደኝም። ጡትሽን ተሰርተሽ ብትቂጥሽን አያናድደኝም። እንዳውም ገንዘብ እንዳለኝ እየነገርሽልኝ ነው ምን ያህል ሀብታም እንደምሆን። ከአሜሪካን ሲስተም ወጣችሁ ቤት ውስጥ ሀሽሽ እያጨሳችሁ ኑሮ የላችሁም አልሽኝ። መልሰሽ ደግሞ አንድ ጡት ለማሰራት 20 እና 30 ሺህ ዶላር ያስፈልጋል። ቂጥ ለማሰራት እንደዛ ነው። አይ ደግሞ በፔመንት አርገሽ ነው ደግሞ እየከፈልሽ ነው እንዳትይ። ከሲስተም ወጥቻለሁ።
ጭንቅላትሽ እኮ ተወዛገበ። አስቡት ጋይስ፣ ከሲስተም ከወጣሁኝ ጡቴን ቂጤን አሰርቼ ሙሉ ገንዘብ አልከፈለችም ቦርቦር እየከፈለኝ ነው እንዳትል፣ ከሲስተም የወጣ ሰው አያስቀምጡም፣ አያሰሯችሁም። ወይ ገንዘብ መኖር አለበት ወይ ሲስተም ውስጥ መኖር አለባችሁ። እየተጋጨብሽ ነው የኔ ፍቅር፣ እየተጋጨብሽ ነው። እኔ ዓለም ምድሩ የሚያቀኝ ስለሆነ ምንም ማምላክን አይጨንቀኝም። አንቺ ነሽ ቅስምሽን በፊንገር የተመታሽው። እኔ ሰርጀሪ ብትይ ምን ብትይ ምንም አይመስለኝም። ሰርጀሪ እንደምት ስቅቅ ብዬ ቁጭል ነበር። ግን ራስሽ መስክረሽዋል። ሊያ ፊንገር ራስሽ መስክረሽልኛል። አይ ነው ስለተጣላን ስሜን ለማጥፋት ሰው ሲጣላ መቼስ የኔ ማር የኔ ኬክ እያለ አይሰዳደብም። ስለተጣላን ያለ የሌለውን ሁሉ ስም እያመጣሽ ሰው ሌት አንቺ እኮ አንቺ በቃሽኝ የቴዲ አፍሮ ሚስት ባልየው እያወቀ ገለዋን ትሸጣለች ዱባይ ድረስ ከባለ ሀብቶች ጋር ብለሽ ያወራሽ ሴት ነሽ። ኩልን ያማሽ ሀሜተኛ እንዲህ ያልሽ ሴትዮ እኔ ብትናገር እንደ የራስሽን ጓደኛ ሰርጀሪ ትያት የለን እናቅሻለን እኮ ኢንስታግራም ላይ ሰው አምሮበት ቆንጆ ከሆነ መቅደስ አበራን እኮ ሰርጀሪ ስትያት ነበር። አብራሽ የነበረችዋን የልጅሽን የክርስትና እናት ሁሉ ሳይቀር ሰርጀሪ ስትያት ነበር። ምንም እኮ የሚደንቅ ነገር የለውም። ተለማምደ ነው አልኩ። አርቲስቶች አይቀሩሽ። ሰው ሲያምርበት ሰው ሲከሳ ደምሽ ይፈላል። ምክንያቱም ከኔ ምንም የምትወስዱት ነገር የለም። ከኔ ምንም የምትማሩት ነገር የለም። ፊንገር እንማራለን። አንቺ ብቻ ፈንግረሽ ሌላው ለምን ይቀራል? ከኔ ምንም የምትወስዱት የለም። እንፈነግራለን። ፈንግሩ ማሮች። እሱስ ቢሆን ቢጥምሽ ነው መሰለኝ አደባባይ ላይ ወጣሽው እንዴ? አደባባይ ያስወጣማ ቢጥም መሰለኝ። እንፈነግራለን። ህይወቴን ለመቀየር ብለሽ የተሰደሽ እህቴ ግን እንደምትወጂ 100% ወይ አባቴ እንዳዘንድረች ሴት ህይወትሽን ለመቀየር የተሰደርሽ እህቴ እንደምትወጂኝ ግን ተስፋ አደርጋለሁ። አንቺ ስትለወጫል እንዴ? አረብ ሀገር ስናይሽ ነጠላ ለብሰሽ መለስ ዜናዊ ሞተት ያለሽ በነጋታው አምላኬ በነጋታው የትኛውን ተለውጠሽ ቱርክ ሄደሻል? ቱርክ ሄደሽ ስንቱን ስታሻሽጪ ስንቱን ገላይ ስንቱ እግዚአብሔር እኮ ይከፍላል።